ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከረጅም ጊዜ በኋላ በቪዲዮ መጥተናል። እንግዲህ ዩቲዩብ ላይ አይ ቲንክ ከአመት በላይ ኦልሞስት ከአመት አልፎኛል። 2 አመት ሳይሆን አይቀርም። ብቻ ቪዲዮ ዩቲዩብ ላይ እንደዚህ ዝም ብዬ የተለያዩ ነገሮች እንትን እላለሁ እንጂ ቪዲዮ ሰርቼ አውርጄ አላውቅም። እና ዛሬ ያነበብኩት ነገር ደግሞ በጣም ሞር አስደነገጠኝ። ዩቲዩብ ያመጣው አዲስ በ10 ያወጡት አዲስ ህግ የምር በጣም ያስደነግጣልና እንዴት አገኛችሁት? ዩቲዩብ ለመጀመሪያ ያሰባችሁ ወይም ደግሞ ስትራግል እያደረጋችሁ ያላችሁ አዲስ ጀማሪዎች ትንሽ ይሄ ነገር አስደንጋጭ ይመስለኛል። ለሁላችንም አስደንጋጭ ነው። አክቹሊ እኔ ራሱ ረጅም ጊዜ ፖስት ባለማድረግ ዲሞኔታይዝ ተደርጌ ኦልሞስት 3000 ሰዓት እንደሞላ ምናምን ተደርጌያለሁ እንደ አዲስ እና እኔ ራሱ ሰዓት ለመሙላት እየታገልኩ ባለበት ሰዓት ማለት ነው እኔ ሞላ አልሞላ እያልኩኝ በየቀኑ ያለው ጭራሽ 8000 ሊሆን ነው የሚባለውን ነገር ስሰማ የምር በጣም ነው ያስደነገጠኝና ማለት ነው። እና ያው ኦገስት 10 ነው የወጣው። ትንሽ ይከብዳል። 4000 ራሱ ከባድ ነበር። 4000 ዎች ሀወር መሙላቱ ራሱ በጣም ብዙ ሰዎችን ስትራግል ያደርግ ነበረ። 8000 ሲሆን እጥፍ ሲሆን ደግሞ ምን ያህል እንደሆነ መገመት እንግዲህ የሚሰራው ወይም ደግሞ ዩቲዩብ ላይ የሚደክሙ ሰዎች ዩቲዩበሮች ታውቁታላችሁና ትንሽ ይሄ ነገር ሁሉንም ያስደነግጣል። ከባድም ነው። ያው ግን እቺ ያለቻችሁን ቀን ብትጠቀሙ አሪፍ ይመስለኛል። ከዚህ በፊት የነበረው መስፈርት 1000 ሰብስክራይበርስ እና 4000 ዎች ሀወርስ ነበረ። ወይም ደግሞ ለሾርት 1000 ሰብስክራይበር እና 10 ሚሊዮን ሾርት ቪው ነበር። ያው እንግዲህ ይሄ በእጥፍ ነው ያደረጉት። ለምን እንደሆነ ባይገባኝም እጥፍ ነው የሆነው። ስለዚህ ከ10 ሚሊዮን በታች እንኳን አንተም ቢል እኔ እንጃ እንዴት ነው የሚገፋ አላውቅም። ግን ከባድ ነው የምር። እኔ አስደንግጦኛል ሳነበው። ዛሬ ነው ያነበብኩት አጋጣሚ ሆኖና እንደውም ዩቲዩብ ላይ ገባ ስል አንዳንድ ሰዎች ቪዲዮ ሰርተውበታል። 1-2 ሰው ሰርተው አገኘሁኝና ያው ፌብሩዋሪ 1 ነው የሚጀምረው ወይም ደግሞ ህጉን ወደ ስራ ላይ የሚያስገቡት ፌብሩዋሪ 1 ላይ ነው እንደሚጀምር ነው ወደ ስራ ላይ ወርዶ ይሄ ነገር ህጋዊ ሆኖ ስራ እንደሚጀምሩበት እየገለጹት። እስከ ፌብሩዋሪ 1 እንግዲህ ያለቻችሁን ጊዜ ተጣጣራችሁ በፊት ህግ ያለችውን ጊዜ ብንጠቀም አሪፍ ይመስለኛል። ከሞላ እንግዲህ እስከዛ ሞልተን የዩቲዩብ ፓርትነር ፕሮግራም ውስጥ ለመካተት ማለት ነው። ኦሬዲ የነበሩ ሰዎችን እንትን አይልም፣ አፌክት አያደርግም ወይም ደግሞ እነሱን አይመለከትም። ዩቲዩብ ፓርትነር ፕሮግራም ውስጥ ያሉ ሰዎች ምናልባት ሾርት 10 ሚሊዮን ቪው ካልገቡ ሾርት ላይ ከፍላቸው ይችላል እንጂ ከፓርትነር ፕሮግራም ውስጥ አያስወጣቸውም። እና ብቻ በደንብ እንትን ብዬ ረዘም ያለ ቪዲዮ ሰራበታለሁ። ግን ምን ተሰማችሁ ማለት ፈልጋለሁ። ጀማሪዎች ማለት እንዴት ነው ይሄ ነገር? ዩቲዩብ ምን እያሰበ ነው? የሶሻል ሚዲያዎች ቅርብ ጊዜ አሁን ብዙ ነገሮች እየተቀያየሩ ነውና ቲክታክም በብዙ ነገሮች አፕዴት እየሆነ ነው። ፌስቡክም እንደዛው። ሁሉም የራሳቸውን የሆነ እሽቅድምድም ይሁን ምን ይሁን ባይገባኝም ብቻ ግን ሰሞኑን አዳዲስ ህጎች በጣም በዝተዋል ሶሻል ሚዲያው ላይ እና ወዴት እየሄደ ነው የሚል ጥያቄ ፈጥሮብኛል። እና ያው እንግዲህ እየሰራችሁ ያላችሁ ሰዎች ደግሞ እቺን ጊዜ ተጠቀሙ። እስከ ምን ነበር ያልኩት? ኦክቶበር ያለችው እንግዲህ ጊዜ ተጠቅማችሁ ትንሽ ሰዓት የቀራችሁ ሰዎች ሞኒ የሆናችሁ ወይም ደግሞ የዩቲዩብ ፓርትነር ፕሮግራም ውስጥ ተካታችሁ ከዚህ አዲስ ከሚመጣ ህግ ራሳችሁን መታደግ ትችላላችሁ ብዬ አስባለሁ። ነገር ግን ትንሽ ከባድ ነው የምር። እኔ የዎች ሀወሩ በጣም ነው ያሳሰበኝ። 8000 መሆኑ የምር በጣም ነው ያሳሰበኝ። በጣም ከባድ እኮ ነው። በጣም ብዙ ሺህ ቪው ነው እንግዲህ በሚሊዮኖች ነው የሚያስፈልጋችሁ። እንግዲህ 8000 ዎች ሀወር ለማግኘት ምን ያህል ቪው ማግኘት እንዳለባችሁ ካልኩሌት ማድረግ
ከባድ አይሆንም እና የሂሳብ ስራ ነው እና ብቻ ለማንኛውም መልካም ነገር ለመስማት ወይም ደግሞ ለመስራት ያሰባችሁ ቶሎችን የቀረቻትን ጊዜ 2 ወር አሁን ምን ላይ ነው ያለነው? ኦገስት ሴፕቴምበር ኦክቶበር 2 ወር ከምናምን 3 ወር በሉት 2 ወር ከምናምን አለን። እቺን ጊዜ ተጠቅሞ ሞኒ መሆን የሚችል ሰው ሞኒ ቢሆን እላለሁ። ራሱ ሞኒታይዝ ለማድረግ ሰዓት የጎደለ ትንሽ የቀራችሁ እየሞካከራችሁ ያላችሁ ልጆች በዚህ አጭር ጊዜ ውስጥ ይሄ 8000 እንትን ሳይሉ ወደ ስራ ሳያወርዱት ይሄን ጊዜ ብትጠቀሙ ሞር አሪፍ አድቫንቴጅ ይመስለኛል። በደንብ በተጠናከረ ቪዲዮ ደግሞ አሪፍ አድርጌ ሰርቼ እመለሳለሁ። ያው አሁን ዝም ብዬ ስሜቴን ለመግለጽ ነው። እንደዚህ ዝም ብዬ ሰልፊ ነው ራሱ እየቀረጽኩ ያለሁት ምናምን ተዘጋጅቼበት ምናምን አይደለም። እና እንገናኛለን ሌላ ጊዜ። አመሰግናለሁ ስለተከታተላችሁኝ። ባይ